ሰላም ታዲያስ እንዴት ናችሁ? በዛሬው ቱቶሪያል ቪዲዮ የምንመለከተው ስልካችንን ተጠቅመን እንዴት አድርገን የጉግል ኢሜል አድሬስ እንዴት አድርገን ክሬት ማድረግ እንደምንችል፣ እንዴት አድርገን ኢሜል እንደምንከፍት፣ የኢሜል አድራሻ እንደምንፈጥር እናያለን ማለት ነው። ያንን ለማድረግ ስልካችሁ ላይ ተገቡና ጂሜል የምትለዋን አሁን በእኔ ስልክ ላይ የምታዩትን ማለት ነው ጂሜል የምትለዋን ትከፍታላችሁ። አሁን ለምሳሌ እኔ አሁን በብሉ ያከበብኩባት ማለት ናት። እሷ ያለችበት ቦታ ትገቡና በአንዳንዶቻችሁ ጂሜል ይላል፣ በሌሎቻችሁ ደግሞ ሜል ብቻ ሊል ይችላል። ግን የጉግል የሆነውን ማለት ነው እሱ ጋር ትገቡና እሱን ትከፍታላችሁ። ከዛ እሱን ከከፈታችሁ በኋላ እያንዳንዱን ስቴፕ በትክክል እኔ እንደማደርገው ከተከተላችሁ በቀላሉ የኢሜል አድራሻ መክፈት ይቻላል ማለት ነው። ስለዚህ ይሄ ኦሬዲ አሁን የምታዩት የመጣልኝ እኔ ኢሜል አድሬስ ስላለኝ ነው። ኦሬዲ ስልኬ ላይ የተፈጠረ ኢሜል አድሬስ ስላለ እንደዚህ ያመጣልኛል። ነገር ግን እናንተ የወላጆቻችሁን ስልክ የምትጠቀሙ ከሆነ ወይም የሌላ ሰው ስልክ የምትጠቀሙ ከሆነ ያው የጉግል ኢሜል አድራሻ ላዩ ላይ ስለሚኖረው ምንድነው የምታደርጉት? ይሄንን ትነካላችሁ። ለምሳሌ እኔ ኤፍ ያለችበት ቦታ ላይ ስነካ ወይም ደግሞ ኤፍ ካልሆነም ደግሞ የፕሮፋይል ፒክቸር ካለ የፕሮፋይል ፒክቸሯ ናት ኤፍ ያለችበት ቦታ ላይ የምትመጣው። እዛሽ ቦታ ላይ ወይም ደግሞ እቺ አሁን ኤፍ ያለችበት ቦታ ማለት ነው እዚች ቦታ ላይ ወይ ፕሮፋይል ፒክቸር ይመጣል ወይም ደግሞ ፕሮፋይል ፒክቸር ገና ካላስገባችሁ ደግሞ የስማችሁን የመጀመሪያ ፊደል እንደዚህ ያመጣል። ስለዚህ እኛ የምንፈልገው ምንድነው እዚች ኤፍ ላይ ስንነካ እነዚህ አማራጮች ይመጣሉ። እነዚህ አማራጮች በሚመጡ ሰዓት ምንድነው የምናደርገው? አድ አናዘር አካውንት የሚለው ጋር ነው የምንሄደው። እንደምታዩት እንግዲህ ፌበርናንስ የሚል እዚህ ጋር አለ፣ ነብዩ ደረጀ የሚል አለ፣ ሌላ ሁለት ነብዩ ደረጀ የሚሉ ኢሜል አድሬሶች አሉ እኔ ለተለያየ ጉዳይ የምጠቀማቸው ማለት ነው። ስለዚህ አዲስ ነው መፍጠር የፈለግነው። ስለዚህ አድ አናዘር አካውንት የሚለውን እንጠቀማለን ማለት ነው። ይሄ አድ አናዘር አካውንት የሚለው ምኑ ጋር ነው ያለው? ይሄንን አሁን አራት ማዕዘን የማደርግበት ቦታ ማለት ነው። እዚህ ቦታ ላይ ይሄንን እንጫናለን ማለት ነው። ልክ እሱን በምንጫንበት ጊዜ እነዚህ አማራጮች እንደየስልኩ ሊለያይ ይችላል። ግን በእኔ ስልክ ይሄ አማራጭ ሲመጣ እኔ መምረጥ የምፈልገው ወይም ደግሞ መፍጠር የምፈልገው የጉግል አካውንት ስለሆነ ይሄ ጉግል የሚለውን ምን አደርጋለሁ ማለት ነው ጉግል የሚለውን እጫናለሁ። ልክ ጉግል የሚለውን ስጫን ቼክ ያደርግና ማስገባት ያለብኝን እንዳስገባ ያደርጋል። ያው እኔ ኦሬዲ በፓስወርድ ፕሮቴክትድ ስለሆነ ነው ስልኬ ፓስወርድ የሚመጣው። ከሌለ አይጠይቃችሁም፣ ቀጥታ ነው የሚገባው። ስለዚህ አሁን ኢንፎርሜሽን ቼክ እያደረገ ነው። ከዛ በኋላ ልክ እንደጨረሰ ኢሜል አድ የማደርግበትን ቦታ ያመጣልኛል። አሁን ልክ ይሄ ቦታ ሲመጣ እንደምታዩት አማራጮች አሉ። የመጀመሪያው ኢሜል ኦር ፎን የሚለው ላይ ማስገባው ከዚህ በፊት የኢሜል አድራሻ ካለኝና ፓስወርዱን የማውቀው ከሆነ እዚህ አራት ማዕዘኑ ኢሜል ኦር ፎን የሚለው ቦታ ላይ አስገባለሁ። ካልሆነ ግን እንደዛ ከሌለኝ ግን አዲስ ኢሜል መፍጠር ከሆነ የምፈልገው የሚሄደው ቀጥታ ልክ እዚህ ጋር ክሬት አካውንት የሚለው ጋር ነው የሚሄደው። ክሬት አካውንት የሚለው ጋር ይሄድና እሱን እጫናለሁ። ከዛ በኋላ ቱ ማኔጅ ማይ ቢዝነስ ኦር ደግሞ ፎር ማይ ሰልፍ ይላል። እኔ የምፈልገው ፎር ማይ ሰልፍ የሚለው ነው ለራሴ ስለሆነ። ከዛ በኋላ ልክ እዚህ ጋር ስመጣ የመጀመሪያ የማገኘው ምንድነው ክሬት ጉግል አካውንት then enter your name ይላል። የመጀመሪያ ስሜን አስገባለሁ። ለምሳሌ የመጀመሪያ ስሜ ሰለሞን ቢሆን ሰለሞን ብዬ አስገባለሁ። ከዛ በኋላ ላስት ኔም ደግሞ የአባቴ ስም ለምሳሌ አቤል ከሆነ ሰለሞን አቤል ብዬ አስገባሁኝ። ከዛ በኋላ ቀጥታ ጎ ነው የምለው። ኔክስት ከሆነ በእናንተ ስልክ ኔክስት ትላላችሁ ማለት ነው። ልክ እንደዚህ ሲመጣ ዴት ኦፍ በርዝ አስገባለሁ፣ የልደት ጊዜን የመንዙን እንመርጣለን። ለምሳሌ ማርች ላይ ቢሆን ዴዩ ደግሞ 25 ቢሆን ይሩ ደግሞ 1998 ቢሆን የልደት ቀኔን አስገባለሁ፣ ዴት ኦፍ በርዜን አስገባለሁ። ከዛ በኋላ ቀጣዩ ጀንደር ነው። ጀንደርንም አስገባለሁ። ሜል ፊሜል ራዘር ናት ሴይ ካስተም የሚል አለ።
እኔ ሜል ብዬ ሞላለሁ። ሴት ከሆናችሁ ፊሜል ብላችሁ ትሞላላችሁ። ቤዚክ ኢንፎርሜሽን ስለሆነ ግድ መሞላት አለበት። ከዛ ኔክስት አደርጋለሁ። ከዛ በኋላ ኢሜል አድራሻ እንዲሆንልኝ የምፈልገውን እዚህ ጋር ጻፍ ይለኛል። ለምሳሌ የኢሜል አድራሻ ምን ቢሆን ጥሩ ነው? ለምሳሌ እኔ ስም ሰለሞን አቤል ስለሆነ ለምሳሌ እንዳልረሳው ሙሉን ልጠቀም። ሰለሞን አቤል ብዬ ያወጣውበት ዓመተ ምህረት ደግሞ 2022 አይደለ? ይሄንን አስገባለሁ። ይሄ ዩዘር ኔሜ ይሄ ይሆናል ማለት ነው። ሰለሞን አቤል 2022 ብዬ ከዛ ጎ ላለው የኢሜል አድሬስ ያስገባው። ፓስወርድ አስገባ ይለኛል። ብዙ ጊዜ ፓስወርድ ስናስገባ የሶስት ነገሮች ሚክስ መሆን አለበት። የመጀመሪያው ሌተር ያስፈልገዋል፣ ሁለተኛው ነምበር ያስፈልገዋል፣ ሶስተኛው ደግሞ ሲምቦል ያስፈልገዋል። ስለዚህ የነምበር የሌተርና የሲምቦል ድብልቅ አደርጋለሁ። ስለዚህ እኔ እንደምፈልገው ፓስወርድን አስተካክላለሁ። ለምሳሌ ሶል ነምበር ቢሆን ሶል ሲምቦል ደግሞ ለምሳሌ አትን ባስገባ ሶል አት ዜን 2022 ብዬ አስገባው። ፓስወርድ እናንተ የሚመቻችሁን የማትረሱትን ፓስወርድ መጠቀም ትችላላችሁ። የኔ ሶል አት 2022 ብያለሁ። ሲምቦል አለው፣ ነምበር አለው፣ ፕላስ ሌተር አለው። ከዛ በኋላ ፎን ነምበር አስገባ ነው የሚለኝ። እዚህ ጋር ነው አሁን ጨዋታው። ፎን ነምበራችሁን የምታስገቡት ልክ ፎን ነምበራችሁን ባስገባችሁ ሰዓት እዛ ላይ አክቲቬሽን ኮድ ይልክላችኋል። ያንን አክቲቬሽን ኮድ ከዛ ከስልክ ላይ ነው የምትሞሉት ማለት ነው። ቴክስት ያደርግላችኋል። ስለዚህ የኔ ፎን ምናልባት ላይሰራልኝ ይችላል፣ ምክንያቱም በሲም ካርዶቼ ኦልሬዲ የተመዘገበ ስላለ። ግን ዝም ብዬ ልሞክር፣ ከሰራልኝ ልሞክር። 251 ኦልሬዲ የኢትዮጵያ ስለሆነ ተሞልቷል። ከዛ 9 ብዬ ነው የምጀምረው። 13 14 50 28 እንደዚህ ብዬ ፎን ነምበር አስገባሁኝ። ከዛ በኋላ ምንድነው የሚለው? ለምሳሌ አድ ፎን ነምበር ቱ አካውንት ይላል። ኢፍ ዩ ላይክ ዩ ካን አድ ዩር ፎን ነምበር ቱ ጌት አካውንት ሴኩሪቲ አለርት ኤንድ ሪሴት ዩር ፓስወርድ ኢፍ ዩ ፎርጌት ኢት። አሁን ጥቅሙ ምንድነው? የፎን ነምበር ማስገባቱ ጥቅሙ ምንድነው? ስኪፕ ማድረግ ይቻላል፣ ግን ማስገባቱ ጥቅሙ ምንድነው? ሁሉ ጊዜ ለሴኩሪቲ በዛ ስልክ ላይ ኖቲፊኬሽን ይልከላችኋል። ያ ማለት ሌላ ሰው በእናንተ ጉግል አካውንት ለመግባት ቢፈልግ ሌላ ሰው እየሞከረ እንደሆነ አለርት ይነግራችኋል። የዛኔ ወይ ትፈቅዳላችሁ ወይ ደግሞ ያ ሰው አክሰስ እንዳያደርግ ታረጋላችሁ። ሁለተኛ ደግሞ ፓስወርድ ሉዝ ብታደርጉ ቢጠፋባችሁ ሪከቨር ለማድረግ እዚህ ላይ የምትመዘግቡት ስልክ ላይ ነው የሚልክላችሁ ቁጥር። ስለዚህ ስልክ ቁጥር ማስገባቱ አስፈላጊ ነው። ሶ you can always change your number, control how it used or remove it in your Google account ይላል። አንደኛ ሪሙቭ ማድረግ ትችላላችሁ፣ ከፈለጋችሁ ስልክ መቀየር ትችላላችሁ። ግን ቢገባ ለሴኩሪቲ የተሻለ ስለሆነ ስልክ ቁጥር እናስገባለን። ከዛ ከጨረስን በኋላ ኔክስት እናረጋለን። ናው እዚህ ጋር ምንድነው የሚለው? review your account info, you can use this info when you need to sign in ይላል። ምንድነው የሚለው? ሰለሞን አቤል ነው ስሜ። ከዛ በኋላ ሰለሞን አቤል 2022@gmail.com and recovery mobile number ደግሞ 09131458 የሚለው ነው። በዚህ ሪከቨር ማድረግ እችላለሁ ማለት ነው። ከዛ ኔክስት ብዬ እቀጥላለሁ። ከዛ ተርምስ ይመጣሉ። ይሄንን ያው ጉግል የሚያስቀምጣቸው ሩሎች አሉ። እነዛ ሩሎች መስማማት አለባችሁ። ስለዚህ ወደ ታች ትሄዱና አይ አግሪ የምትለዋን በተን ትጫናላችሁ ማለት ነው። አይ አግሪ የምትለዋን በተን ከተጫናችሁ በኋላ ፕሮሰስ እያደረገ መክፈት ያለበትን አካውንት ይከፍታል ማለት ነው። ይጠብቋለን ትንሽ ፕሮሰስ አድርጎ ሲጨርስ። አንዳንድ ጊዜ በአንድ ስልክ ላይ ብዙ አካውንቶች ካሉ እነዛን አካውንቶች ብዙ ከሆነ እሺ ላይላችሁ ይችላል። በተመሳሳይ ስልክ ቁጥር ግን 2-3 ድረስ ይፈቅዳል። አይ ቲንክ በተወሰነ ታይም ኢንተርቫል ማለት ነው። ሶ አሁን ኦልሬዲ ክሬት አድርጌ ጨርሻለሁ። ክሬት አድርጌ ለመግባት ማረገው ምንድነው? ልክ እንደ ቅድሙ ኤፍ የምትለው ዋጋ ነካትና ለምሳሌ ሰለሞን አቤል ብሎ ኦልሬዲ ሎግኢን አድርጎታል። እሱ ራሱ ሎግኢን አድርጎታል። እሱን ሎጋውት እንበልና እንዴት አድርገን ወደ ኢሜይላችን እንደምንገባ እናያለን ማለት ነው። ሰለሞን አቤል የሚለው እንግዲህ ይሄው በመጀመሪያ ምን አድርጓል ማለት ነው? አስገብቶልኛል ማለት ነው። እዚህ ላይ ፒክቸሬን አድ ማድረግ እችላለሁ። መልእክቶች ካሉ መልእክቶቹን እከታተላለሁ። የፈለኩትን ማድረግ እችላለሁ። ለጊዜው ከዚህ ላይ ሎጋውት ላድርግና ወይም ደግሞ ልውጣና ወደሚቀጥለው
እንዴት አድርጌ መልሼ እንደምገባ አሳያችኋለሁ ማለት ነው። ስለዚህ ሎግ አውት ለማድረግ እዚህ ውስጥ ልግባና ሴቲንግ ላይ ሎግ አውት አድርጌ ታዩታላችሁ ማለት ነው። እንደገና እንዴት እንደምገባ ታዩታላችሁ ማለት ነው። ባጭሩ ግን በዚህ ቅጽበት ውስጥ ምን አድርጌያለሁ ማለት ነው? የኢሜል አድሬስ ከፍቻለሁ ማለት ነው። የኢሜል አድሬስ ከፍቻለሁ ማለት ነው። ስለዚህ እናንተም እቺን ቀላሏን ስቴፕ ተጠቅማችሁ ቀላሏን መንገድ ተጠቅማችሁ ምን ማድረግ ትችላላችሁ ማለት ነው። ለራሳችሁ የኢሜል አድሬስ ክሬት ማድረግ ያስፈልጋችኋል ማለት ነው። ኢሜል አድሬስ መክፈታችሁ የሚጠቅማችሁ በብዙ መልኩ ነው። የመጀመሪያው ነገር ኦንላይን ክላሶች መከታተል ትችላላችሁ። ከሰዎች ጋር መልእክት መለዋወጥ ትችላላችሁ። ከፈለጋችሁ ደግሞ የተለያዩ ዳታ ባካፖችን በዛ ኢሜል አካውንት አማካኝነት የተያዘ ጉግል ድራይቭ ምናምን ይኖረዋል። በዛ ውስጥ ሄዳችሁ ብዙ ጥቅሞችን ታገኛላችሁ። ያ ማለት ዳታችሁን ባካፕ መውሰድ ትችላላችሁ እዛ ላይ ማለት ነው። ስለዚህ እጅግ በጣም ያስፈልጋችኋል። ሁሉም ሰው የጉግል አካውንት እንዲኖረው ያስፈልጋል ማለት ነው። በተለይ የኢንተርኔት መጠቀም ስትጀምሩ እነዚህ ስማርትፎኖች ራሱ ያለ ጉግል አካውንት እንደማይሰሩ ታውቃላችሁና ጉግል አካውንት ግድ ያስፈልጋችኋል ማለት ነው። ስለዚህ ስልካችሁን ተጠቅማችሁ አሁን ይሄን የሄድኩበትን መንገድ በመከተል ኢሜል አድሬስ መፍጠር ትችላላችሁ ማለት ነው። አሁን ፕሮሰስ እያደረገ ነው። ያው ሎግ አውት ላደርግ ነው። ስለዚህ እዚህኛው ፔጅ ላይ እመጣና ይሄ እንግዲህ የተለያዩ ፕራይቬሲዎችን ምናምን ማስተካከልበት ፔጅ ነው ማለት ነው። ስለዚህ እቺ አቤል የምትለውን ነንካ። ከዛ ትንሽ ስልኩ እየዘገየብኝ ነው። ኦልሬዲ ሳይን አውት ለማድረግ ጥረት እያደረኩኝ ነው። ይሄ ሰለሞን የሚለው ስለሆነ ምናልባት እዚህ ጋር አማራጩን ይሰጠኛል። ሪሙቭ አካውንት ይላል። ያው አድ የተደረገውን ሪሙቭ ማድረግ ነው። ያ ማለት ሎግ አውት ያደርጋል ማለት ነው። በጣም ጥሩ። አካውንት ሪሙቭ ሳደርግ ኦልሬዲ ሰለሞን አቤል የሚለው ይወጣል ማለት ነው። መልሼ ጂሜል የሚለው ገብቼ ቼክ ባረግ የሚኖሩኝ ፌበን ዮሐንስ፣ ነብዩ ደረጀ የሚሉት ሌሎቹ ናቸው። አሁን እዚህ ጋር እንመጣ። ኦልሬዲ ሰለሞን ዮሐንስ የሚለውን ሎግ አውት አድርጌያለሁ። እንደምታዩት ነው ሰለሞን ዮሐንስ እዚህ ውስጥ የለም ማለት ነው። ስለዚህ ክሬት አድርጌዋለሁ። ክሬት ያደረኩትን ደግሞ መልሶ ሎጊን ለማድረግ አሁንም የምገባው እዚህ ውስጥ ይሁንና አዳናዘር አካውንት የሚለው ላይ ነው የምገባው። አዳናዘር የሚለው አካውንት ከገባው በኋላ የቅድሙን ስቴፕ ከተላለሁ ጉግልና አሁን ኦልሬዲ ሰለሞን የሚለው ስላለኝ ፓስወርዱንም ስለማውቀው ቀጥታ አድ ማድረግ ብቻ ነው ማለት ነው። እናንተ ላይ ይሄ ፓስወርድ አይመጣም። እኔ ስልኬ ላይ ሴት ስላደረኩት ነው ለሴኩሪቲ የሚመጣው እንጂ እናንተ ጋር አይመጣም ይሄ ፓስወርድ አንለስ እናንተ ሴት ካላረጋችሁ ፓስወርድ ማለት ነው። ስለዚህ አሁን ሎድ አድርጎ ሲጨርስ የሎጊን ፔጇን ያመጣልኛል። እዛ ሎጊን ፔጇ ላይ የኢሜል አድሬስ ኢሜይሌን አስገባለሁ። ከዛ ፓስወርድን አስገባለሁ። ቅድም ክሬት ነበር ያልነው፣ አሁን ግን ክሬት አንልም። ኦልሬዲ ስላለን ኢሜል ኦር ፎን የሚለው ላይ ገባና ለምሳሌ ሰለሞን አቤል 2022 አይደለ @gmail.com ይሄ ነበረ የኢሜል
ዩዘር ኔም ያስገባውት አይደለ? ከዛ ጎ ላለው ከዛ ሎድ ያደርግና ደግሞ ፓስወርድ ይጠይቀኛል። ፓስወርድ ሲጠይቀኝ ደግሞ ፓስወርዱን አስገባለሁ ማለት ነው። ፓስወርድ እዚህ ጋር ይጠይቀኛል። ፓስወርድን ደግሞ ምንድን ነበር ያልኩት? ሶል አይደል ያልኩት at 2022 እንደዚህ ነበር ፓስወርድ ያልኩት አይደል? ስለዚህ ፓስወርዴን አስገባው ማለት ነው። መጀመሪያ ላይ ሴት ያደረኩት ነው። ኔክስት ስለው ምን ያደርጋል ማለት ነው? ሎጊን ያደርግልኛል ማለት ነው። ያው ፕራይቬሲ ምናምን ይጠይቃል። ኦኬ ላለው አይ አግሪ ላለው ከዛ በኋላ ቀጥታ ወደ ኢሜል አድሬስ ውስጥ ይገባል ማለት ነው። ምናልባት በዚህ ይህንን አካውንት ኢንተርኔት ነው በኮምፒውተር ላይ ሆኜ እንዴት አክሰስ እንደማደርገው ደግሞ አሳያችኋለሁ ማለት ነው። አሁን ሎጊን እያደረገ ነው። የሰለሞን አቤል 2022@gmail.com የሚለውን ኢሜል አድሬስ እየከፈተ ነው። ሃይ ሰለሞን ይላል። የመጀመሪያ ስሜን ወስዶ ማለት ነው። ጉግል ሰርቪስ ውስጥ እየገባ ነው። ከዛ እናገኘዋለን ማለት ነው። ፕሮሰስ አድርጎ ሲጨርስ እናገኘዋለን። ያው ብዙ ሴኩሪቲዎችን ቼክ ስለሚያደርግ አንዳንዴ ሎድ ሲያደርግ ሊዘጋ ይችላል፣ ግን ይገባል። አሁን እዚህ ገብቼ ባየው ሰለሞን የሚለውን አገኘዋለሁ ማለት ነው። እንደምታዩት ነው። ይሄው ሰለሞን አቤል የሚለው አካውንት ተከፍቷል ማለት ነው። ይሰራል ማለት ነው። ሰለሞን አቤል የሚለው እዚህ ጋር አክሰስ ማድረግ ይቻላል ማለት ነው። እንደምታዩት ነው። ይሄው እዚህ ጋር ያለው ቅድም የፈጠርነው አካውንት ነው ማለት ነው። እሱን መንካት ነው። ከዚህ ውስጥ አክሰስ ማድረግ የምፈልገው ያቺ ፎቶ ያለችበትን ነክቼ እንደምታዩት ነው። ቅድም እንዳልኳችሁ ፌቨን እያለ አሁን ሰለሞን ፕሮፋይል ፒክቸር ስለሌለው ኤስ ብቻ ይላል። የኔ ደግሞ ነብዩ የሚለው ደግሞ ኦልሬዲ ፕሮፋይል ፒክቸር ሴት ስላደረኩበት በኤስ ፋንታ ወይም ደግሞ በሌተሩ ፋንታ ፒክቸሩ ነው የሚመጣውና አሁን የሰለሞንን አክሰስ እያደረኩት ነው ማለት ነው። በዚህ መልኩ ኢሜል አድሬስ ክሬት ማድረግ መፍጠር ትችላላችሁ ማለት ነው። የሚከብዳችሁ ነገር ካለ ጥያቄያችሁን መጠየቅ ትችላላችሁ። በሚቀጥለው ቪዲዮ ላይ ደግሞ እንዴት አድርገን በኮምፒውተር ላይ ሆነን ይሄንን አሁን የፈጠርነውን አካውንት አክሰስ እንደምናደርገው እናያለን ማለት ነው። እስከዛው ግን ሞክሩት። ኢሜል አድሬስ ማዘጋጀት ትችላላችሁ ማለት ነው። ቴንክ ዩ። መልካም ጊዜ